You still believe it was a genocide, Yes. but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. ዱላ ቀረሹ ቃለ መጠይቅ No, I have to swallow my pride. Not just swallow your pride, you're changing your very view of the world. This is what you said a year No, ago. I'm not. This is what you said. በጉጉት ሲጠበቅ የነበረው ጌታቸው ረዳን ከአልጀዚራው መህዲ ጋር ያገናኘው ቃለ መጠይቅ ቅንጭብ ከቀናት በፊት ለህዝብ ይፋ ሆኖ ነበር። ከአንድ ሙሉ ታሪክ ተቀንጭቦ የሚቀርብ ቅምሻ ሙሉውን ታሪክ እንዲህ ነበር ብሎ ፍርድ ለመስጠት አስቸጋሪ ቢሆንም ተቀንጭቦ የቀረበው ታሪክ በሰዎች ዘንድ በስፋት በመሰራጨቱ ተመልካቾች ፍርዳቸውን ያስተላለፉበት ነበር። ጌታቸው ረዳ በሙሉ ብልጫ ሐሳቡ እርስ በርስ የሚጣረስበት መስሎም የታየበት ነበር። አልጀዚራ ዳግም የለቀቀው ሙሉ ቃለ መጠይቅ ይዘቱ ልክ እንደተጠበቀው ከፍተኛው ዝግቦችን የያዘ አቶ ጌታቸው ላይ በቀጥታ የተሰነዘሩ የግልና የሞራል ፍርዶች የተስተናገዱበት ነበር። በሚሞግት የትንተና ብቃቱ የሚታወቀው መህዲ ይህን መድረክ የጋለ ቲያትራዊ ይዘት እንዲይዝለት ፍላጎቱ የነበረ ይመስላል። የሚያሳጡ ቋንቋዎችና ሽንቆጣዎችን አቶ ጌታቸው ላይ አጅጎድጉዶበታል። በተባይ ትንተና ችሎታ የማይታማው ተጠያቂው ጌታቸው ረዳም ብልሃት የሞላቸው ምላሾችን ሰጥቷል። እነሆ ቃለ መጠይቁን በአጭሩ የዳሰሰ ልዩ መሰናዶ። አብራችሁን ቆዩ።